ቀድማችሁ ነገሮችን ፊገር አውት አድርጋችሁ ቢሆን ኖሮና ለምሳሌ ክሊን አዲስ የራሱ የሆነ ኢኒሺዬቲቭ አለው። እዛ ውስጥ ገብታችሁ ሊደርሺፕ ፖዚሽን ኢንተረስትድ እንደሆናችሁ የምታውቁበት አንደኛው ኢንቴንሽናል ሆናችሁ ኤክስፖዝድ እንድትሆኑና ሰላም እንደምን አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ላይ እንግዲህ በስፔሲፊክ ወደ ሆነ ጉዳይ ልውሰዳችሁና አንድ ሲናሪዮ ሰጥቻችሁ እዛ ላይ በደንብ እናወራለን። ስፔሲፊክሊ ሜዲካል ስኩል ውስጥ ሆነን እንዴት ነው ሰክሲድ ማድረግ የምንችለው፣ ከሕክምና ትምህርት በኋላ ወደ ምንፈልገው ስፔሻሊቲ ለመሄድ ምን አይነት ስራዎችን ሜዲካል ስኩል ላይ ሆነን ብንሰራ ያንን ነገር አቺቭ ማድረግ እንችላለን የሚለውን ነገር ስፔሲፊክሊ የምንመለከት ይሆናል። ሶ ሁለት ጥሩ ግሬድ ያላቸው ከዛ ግን አንደኛው ኦፖርቹኒቲ ሲያገኝ አንደኛው ደግሞ ኦፖርቹኒቲን የማያገኝበት ምን አይነት ምክንያት ቢፈጠር ነው ብለን እነዚህ ነገሮች ዲስከስ እናደርጋለን። ሶ ብዙዎቻችን እንግዲህ ሕክምና ትምህርት ስንገባ ከሃይ ስኩል ስንመጣ በጣም ጥሩ ውጤት ይዘን ፕሬስቲጅ ሆነን ነው የምንመጣ ወደ ሜዲካል ስኩል ስንገባ። ነገር ግን ሜዲካል ስኩል ገብተን ከጨረስን በኋላ የምናገኛቸው እያንዳንዱ ኦፖርቹኒቲዎች ቤዝድ ኦን ዩር አክቲቪቲስ throughout your medical school እንግዲህ ይወስኑታል። ስፔሲፊክሊ ደግሞ አሁን ያለንበት ኤራ እነዛ ነገሮች ላይ ቤዝድ ያደረገ ይሆናል ማለት ነው። ላይክ፣ ኮመንት፣ ሰብስክራይብ ያደረጋችሁ ይህን ቪዲዮ ደግሞ ቢመለከተው ቢያየው ጥሩ ነው ብላችሁ ለምታስቡት ሰው ሁሉ ሼር እንድታደርጉት በዚህ ቪዲዮ አሳስባችኋለሁ። አብራችሁን ቆዩ። መልካም ጊዜ። ሜዲካል ስኩል ውስጥ ስንሆን እንግዲህ ሁላችንንም ስታንድ አውት ሊያደርገን የሚችለው ነገር ግሬዶቻችን ናቸው። ግሬዶቻችን ብቻቸውን ግን ወደ ምንፈልገው ነገር እንድንሄድ ያደርጉናል የሚለው ሁልጊዜም ጥያቄ ምልክት ሆኖ ይቆያል። ስለዚህ 4 ዳይሬክሽኖችን ወይም ደግሞ 4 ፒላሮችን በዛሬው እንግዲህ ቆይታችን የምንመለከት ይሆናል። የመጀመሪያው እንግዲህ የኬሪየር ፓዛችንን ዲፋይን ሊያደርግልን የሚችለው ነገር ዳይሬክሽናችንን ማወቅ ነው። ወዴት ነው መሄድ የምንፈልገው? ወደ ፐብሊክ ሄልዝ ነው? ወደ ስፔሻሊቲ ስፔሲፊክሊ ወደ ሰርጀሪ ነው? ኢንተርናል ሜዲሲን ነው? ወይንስ ደግሞ ሪሰርች ላይ ነው ፎከስ ማድረግ የምፈልገው? ኦር ደግሞ ሊደርሺፕ ላይ ነው ወይ መስራት የምፈልገው የሚለውን ኮንሰፕት መመልከትና በዛ ሁኔታ ራሳችንን መቃኘት ይኖርብናል። ስለዚህ ዋይል ዩር ስተዲንግ ሜዲሲን ወይም ደግሞ ሜዲካል ስኩል ሆናችሁ እነዚህ ነገሮች ዲፋይን ማድረጋችሁ ክሊር የሆነ ዳይሬክሽን መኖሩ እናንተ ወዴት መሄድ እንደምትፈልጉ ክሊር የሆነ ግብ ይኖራቸዋል። ስለዚህ አሱናስ ዩ ፊኒሽ ሜዲሲን ወደዛ ወደምትፈልጉት ኬሪየር ፓዝ ለመሄድ ኦልሬዲ የሰራችሁት ሜዲካል ስኩል ሆናችሁ የሰራችሁት ስራ አለ። ያ ነገር አስፈንጥሮ ወደዛ ነገር ያስኬዳቸዋል። ስለዚህ ይሄንን ሁልጊዜም አንደርማይን እንዳታደርጉትና እንድትሰሩበት የምንፈልገው ነገር ነው ማለት ነው። ሁለተኛው በምንመለከትበት ጊዜ እንግዲህ የስኪል ዲቨሎፕመንት ነው። እያንዳንዱ የምንመርጠው የኬሪየር ፓዝ ራሱ ስፔሲፊክ የሆነ ስኪሎች ይፈልጉብናል። ለምሳሌ ሪሰርች ላይ መስራት የሚፈልግ ሰው ሞር ጊዜውን የሊደርሺፕ ቦታ ላይ ቢያቃጥል፣ ለምሳሌ የስኩል ክለቦችን በመምራት ሊሆን ይችላል። በተለያዩ አሶሲዬሽኖች ውስጥ የሊደርሺፕ ፖዚሽኖችን ይዞ መስራት ሊሆን ይችላል። እነዚህ ፖዚሽኖች ሞር ኦፍ የሊደርሺፕ ሮል ለወደፊት መያዝ ለሚፈልግ ሰው እንጂ ሪሰርች ላይ ፎከስ አድርጎ መስራት ለሚፈልግ ሰው እንደዚህ አይነት ስኪሎች አግባብነት የላቸውም። ሜቢ በአንድ ወይም በሌላ መልኩ ሊጠቅሙት ይችላሉ። ነገር ግን ሪሰርች ላይ መቀጠል የሚፈልግ ሰው የሪሰርች ስኪሎች ማዳበር እንዳለበት ሁሉ ሊደርሺፕ ላይ ደግሞ መቀጠል የሚያስብ ሰው እዛ ሊደርሺፕ ላይ ከሃይ ስኩል ውስጥ ሆኖ እነዛ ነገሮች ላይ ፎከስ አድርጎ እንዲሰራ እንግዲህ ይበረታታል። ከዛ ባለፈ እንግዲህ ክሊኒካል ስፔሻሊቲዎችን በምንመለከትበት ጊዜ መምረጥ የምንፈልገውና መስራት የምንፈልግበት የዛ ስፔሲፊክ እንግዲህ የስፔሻሊቲ ፕሮግራም ላይ በተሻለ መጠን ፎከስ ኤሪያችን ወደዛ አድርገን ኤክሴል እናደርግ ይጠበቅብናል ማለት ነው። ሶስተኛውን እንግዲህ በምናይበት ጊዜ የስትራቴጂክ ኤክስፖዠር እንለዋለን። ስትራቴጂክ ኤክስፖዠር ማለት እነዛን ሁሉ ከመረጥን በኋላ ኬሪየር ፓዛችንን ዳይሬክሽናችንን ካወቅን በኋላ ስኪሎቻችንን ካወቅን በኋላ ስትራቴጂክ ኤክስፖዠር ደግሞ ማንዳቶሪ ማለትም አንድ ሰው ወደ ሕክምና ትምህርት ከገባ በኋላና ያንን ክሊር የሆነ ዳይሬክሽኑን ካገኘ በኋላ በዛ ዳይሬክሽን ላይ የሚያስፈልጉትን ስኪሎች ከሚያገኝበት ስትራቴጂክ የሆነ ኤክስፖዠር ያስፈልገዋል። ይህም ማለት ለምሳሌ ሪሰርች ላይ ኤክሴል ማድረግ የሚፈልግ ሪሰርች ላይ መስራት የሚያፈልግ አንድ የህክምና ተማሪ ወይም የህክምና ባለሙያ ሪሰርች ላይ ያለውን ስኪል ለማግኘት የራሱ የሆነ ኤክስፖዠር ያስፈልገዋል። ለምሳሌ ሪሰርቾች ላይ መስራት ሊሆን ይችላል። የተለያዩ ሪሰርቾችን ማውጣት ሊሆን ይችላል። ከዛ ባለፈ አርቲክሎችን ከጓደኞቹ ጋር ብቻውንም ከተለያዩ ከድርጅቶች ጋር አብሮ ሆኖ እነዚህን ስራዎች መስራት ይችላል። ከዛ ባለፈ እንግዲህ የምናውቀው የሊንክዲን አፕሊኬሽን አለ። እዛ ላይ በደንብ ኮሚኒኬት ማድረግና ሪሰርች ላይ ፍላጎት እንዳለው የምናሳይበት መንገድ አንደኛው ኦፖርቹኒቲዎች የምናገኝበትና ስትራቴጂክ የሆኑ ኤክስፖዠሮችን ማግኘት የምንችልባቸው ስፍራዎች ናቸው ማለት ነው። ስለዚህ እነዚህን በመጠቀም የተለያዩ ስትራቴጂክ ኤክስፖዠር ኢዝ ቬሪ ማንዳቶሪ እና
ሶስተኛው ፒላራችን ይሆናል ማለት ነው። the most important one ወይም ደግሞ ከጠቀስኩላችሁ ከዳይሬክሽንም ሊሆን ይችላል፣ ከስኪል አኩዚሽንም ሊሆን ይችላል፣ ስትራቴጂክ ኤክስፖዠር አንጻር ሊሆን ይችላል። አራተኛውና ቬሪ ኢምፖርታንት ደግሞ ኮንሰፕት ኢዝ ቪዚቢሊቲ። ሶ ራሳችሁን በምን አይነት መልኩ ነው የምታሳዩት? ሁልጊዜም አንደርላይን ማድረግ ያለባችሁና በዛ መልኩ ራሳችሁ ማሳያት ሊሆንባችሁ ይችላል ማለት ነው። ሶ ቅድም ሜንሽን እንዳደረኩላችሁ ሊንክድኢን ኢዝ ዋን ዌይ ቱ ሾው ዩ ቱ ሾው them ወይም ደግሞ ቱ ሾው ፒፕል ዳት ዩ አር ኢንተረስትድ ኢን ዳት ስፔሲፊክ ኬሪየር ፓዝ። ለምሳሌ ሪሰርችን አንስተን ነበር፣ ሊደርሺፕን አንስተን ነበረ፣ የፐብሊክ ሄልዝ አስፔክቱን አንስተን ነበር፣ ክሊኒካል ስፔሻሊቲ ሊሆን ይችላል። በእነዚህ አይነት እንግዲህ ኤክስፖዝ መሆን የምትፈልጉ ሰዎች ወይም ደግሞ ኬሪየር ፓዛችሁን በዛ ዲፋይን ለምታደርጉ ሰዎች እንግዲህ የቪዚቢሊቲ መኖሩ is very important። ሶ ለጠቀስኩላችሁ ለእያንዳንዱ የኬሪየር ፓዝ የራሱ የሆነ ስትራቴጂክ የሆነ ኤክስፖዠር አለው። ያንን ስትራቴጂክ ኤክስፖዠር ካመጣችሁ በኋላ ግን በዛ መልኩ ቪዚቢሊቲውን ካልጨመራችሁት በስተቀር በምንም አይነት መልኩ አኳየር ማድረግ አትችሉም ወይም ደግሞ ያስቸግራችኋል ማለት ነው። ሶ በምን አይነት መልኩ ሊሆን ይችላል ቪዚቢሊቲያችሁ የምትጨምሩት? ሊንክድኢን ፔጃችሁን ወይም ደግሞ ፕሮፌሽናል እይታችሁ መጨመር፣ ከዛ ባለፈ እንደዚህ አይነት ፕላትፎርሞች መጠቀም ሊሆን ይችላል። ከዛ ባለፈ የተለያዩ ቦታዎች ላይ ስፔሲፊክሊ ደግሞ የአሶሲዬሽን ቤዝድ እና የተለያዩ ፕሮግራሞች ላይ በመገኘት እንግዲህ ኔትወርክ በማድረግ ኮሚኒኬት በማድረግ ራሳችሁ ማሳየት ሊሆን ይችላል። ከዛ ባለፈ ግን the most important one ሲቪያችሁን ቢልድ ማድረግ ይኖርባችኋል። ሶ ሲቪያችሁን በምን አይነት መልኩ ነው ቢልድ ማድረግ የምትችሉት? እነዛን ነገሮች ደግሞ አንደር ክሊን አዲስ የወርክ ፎር ዲቨሎፕመንት ፕሮግራም ኮርጣልን እዛ ላይ ገብታችሁ በምን አይነት መልኩ ሲቪ መሰራት አለበት የሚለውን አብረን የምንመለከት ከኤክስፐርቶች የምንሰማ ይሆናል ማለት ነው። ሜዲካል ስኩል ሆነን እንግዲህ በጣም ብዙ አይነት ስህተቶችን እንሰራለን። ሶ the common mistakes ብለን የምንላቸው እንግዲህ ነገሮችን ስንሰራ ጀስት በግልፍተኝነት መስራት ሊሆን ይችላል፣ ኦር ደግሞ ምን ችግር አለው በሚል መስራት ሊሆን ይችላል። ስፔሲፊክ የሆነ ታርጌትድ የሆነ ስራዎችን አለመስራት አንደኛው ጊዜያችን እንድናቃጥል ወደምንፈልገው ኤክስፖዝ መሆን ወደምንፈልገው ነገር እንዳንሄድ ሊሆን ይችላል። ሊገታን የሚችሉት የተለያዩ ኦፕሽኖች ውስጥ አንደኛው ይሄ ነው ማለት ነው። ሁለተኛው እንግዲህ የምንሰራውን እያንዳንዱን ስራ ዶክመንት አለማድረግ ነው። እኔ በጣም ብዙ ስራ ሰርቻለሁ። ከኔ ሚስቴክ እንድትማሩ በዚሁ ይሄ ልንገራችሁ። ሶ ብዙ ስራ ሰርቼ አውቃለሁ፣ ግን ደግሞ ዶክመንት ባለማድረጌ የሰራቸውን ስራዎች ማላስታወስባቸው ሲቹዌሽኖች አሉ። ስፔሲፊክሊ ደግሞ when it comes to details ለምሳሌ አንድ ፖዚሽን ላይ ወይም የሊደርሺፕ ሮል ላይ የሰራሁት ምን እንደሆነ አስታውሳለሁኝ፣ ነገር ግን ከምን ወር እስከ ምን ወር ከምን ዓመት እስከ ምን ዓመት እንደሰራሁት ስፔሲፊክሊ ማላስታውሳቸው በጣም ብዙ ሲቪ ላይ ላስገባቸው በማልችላቸው መልኩ የተወኳቸው ነገሮች አሉ። ስለዚህ ዶክመንቴሽን is very very important። ከዛ ባለፈ እንግዲህ ብዙ መጠበቅ ነው። ብዙ መጠበቅ ማለት ነገሮች ከረፈዱ በኋላ ነገሮችን ማድረግ በምትችሉባቸው ጊዜ ሳታረጉ ነገሮች ይሄዱባችሁና ነገሮች መደረግ ካለባቸው ጊዜ ካለፉ በኋላ ትዝ ይሏችሁና ነገሮች የምታደርጉባቸው ሲቹዌሽኖች ሊፈጠሩ ይችላሉ። ለምሳሌ የሊደርሺፕ ሮል አኳየር ማድረግ የምትፈልጉ ወይም ደግሞ በዛ ፓዝ መቀጠል የምትፈልጉ ሰዎች ሜዲካል ስኩል ላይ ያላችሁ የሊደርሺፕ ፖዚሽን ኢንተረስትድ እንደሆናችሁ የምታውቁበት አንደኛው ሲቹዌሽን ሜቢ 6ኛ ዓመት ወይም ደግሞ ኢንተርንሺፕ ከገባችሁ በኋላ ሊሆን ይችላል። እስና አዳማሽ ቱ ሌት። ነገር ግን ቀድማችሁ ነገሮችን ፊገር አውት አድርጋችሁ ቢሆን ኖሮና ሕክምና ትምቴት እያላችሁ ላይክ ፒሲ2 ላይ ፒሲ1 ላይ ወይም ሲ1 ላይ ያላችሁ ሊደርሺፕ ሮሎችን ወስዳችሁ መስራት ብትችሉና እነዛ ነገሮች ማድረግ ብትችሉ ኖሮ ሜቢ ከጨረሳችሁ በኋላ አፍተር ኢንተርንሺፕ ነገሮች የተሻሉ ነገር ሊሆኑ ይሆን ነበር ብለን ማሰባችን እንግዲህ ኮመን ሚስቴክስ ብለን ከጠቀስናቸው ኢትዮጵያ ውስጥ ለሚማሩ የሕክምና ተማሪዎች እንግዲህ እነዚህ ናቸው ማለት ነው። ሶ what are the things that we can do? አሁን የጠቀስናቸው እነዚህን 4 ዳይሬክሽኖችን ከመከተል አንጻርና ደግሞ ኮመን ሚስቴክስ ብለን የምንላቸው ነገሮች አቮይድ ለማድረግ ምን አይነት ነገሮችን ብናደርግ ጥሩ ነው ብለን ስናስብ የመጀመሪያው ነገር ያው ቅድም እንዳለው ስትራቴጂክ የሆነ ኤክስፖዠር ያስፈልገናል ብለናል። ስለዚህ ስትራቴጂክ ኤክስፖዠር በምን አይነት መልኩ ማግኘት እንችላለን? ለምሳሌ አንድ ኢኒሺዬቲቭ ጆይን ማድረግ ሊሆን ይችላል። ለምሳሌ ክሊን አዲስ የራሱ የሆነ ኢኒሺዬቲቭ አለው። እዛ ውስጥ ገብታችሁ በተለያየ ፕሮግራሞች ላይ መሳተፍ ትችላላችሁ። ከዛ ባለፈ የተለያዩ አሶሲዬሽኖች፣ የተለያዩ ኦርጋናይዜሽኖች አሉ። እዛ ገብታችሁ ፕራክቲካሊ የሆነ ነገር ማግኘት ይቻላል። ሁለተኛው እንግዲህ ቢልድ ማድረግ ነው። ምናችሁም ካሪኩለም ቪቴ ወይም ደግሞ ሬዝሜ ምንለውን ነገር ዲቨሎፕ ማድረግ ይኖርብናል። ያንን እንግዲህ ቢልድ በምናደርግበት ጊዜ ራሳችን ወደ ምንፈልገው ፓዝ የሚወስደን አይነት ኬሪየር
እንትን እንዳለው የሚያሳይ CV ሊኖረን ይገባል ማለት ነው። ከዛ ባለፈ እንግዲህ ከተለያዩ ሰዎች ጋር ኮሚኒኬት ማድረግ ኔትወርክ ማድረግና እነዛ ሰዎች እንግዲህ የእናንተ ሪሶርስ እንዲሆኑ በእናንተ ቅፍ ውስጥ ማስቀመጥ እንግዲህ is very very important። ስለዚህ እነዚህ ነገሮች ማድረግ ብትችሉ ነገሮች የተሳኩ ይሆናሉ ብለን እንግዲህ ተስፋ እናደርጋለን። በዚህ አጋጣሚ እንግዲህ ስለ ክሊን አዲስ ሳናወራ መለያየት የለብንም። ክሊን አዲስ ውስጥ እንግዲህ it's a bridging platform ብለን እንለዋለን። የተለያዩ ፕሮግራሞችና ኢቨንቶች ለህክምና ተማሪዎችና ስፔሻሊ አስፓይራንት ለሆኑ ወደ ህክምና ፊልድ መግባት ለሚፈልጉ የተለያዩ ሰዎች እንግዲህ የተለያዩ ፕሮግራሞችን እናዘጋጃለን። ስፔሲፊካሊ የስኩል ፕሮግራሞቻችን ከዛ ባለፈ ደግሞ የኮርት ፕሮግራሞቻችን ስፔሻሊ ከጤና ሚኒስቴር ጋር አብረን የምንሰራው የተለያየ የሂውማን ሪሶርስ ዲቨሎፕመንት ላይ የሚያጠነጥኑ ስራዎች ወይም ደግሞ ፕሮግራሞች አሉን። ከዛ ባለፈ እንግዲህ የተለያዩ ቴማቲክ ኤሪያዎች ላይ እናንተን አሳታፊ የሆኑ ብራይት ልትሆኑባቸው የምትችሉባቸው የራሳችሁን የተደበቀ ስኪሎች ልታወጡ የምትችሉባቸውን ሴሽኖች ከተለያዩ አጋር ድርጅቶች ጋር ሆነን እናዘጋጃለን። ስለዚህ እዛ ውስጥ ጆይን ማድረግ ትችላላችሁ። እንዲሁም ደግሞ የቮለንተሪ ፑላችንም እንዲሁ እንደው ቬሪ ኢምፖርታንት ነው ብለን እናስባለን። የተለያዩ ግሩፖች አሉ፣ ስፔሻሊ ሪሰርች ላይ የሚሰራ ፕሮግራሞች ላይ የሚሰራ እንዲሁም ደግሞ የተለያዩ ዲጂታል ውጤቶች ላይ የሚሰራ ቲሞች አሉን። እዛ ላይ ገብታችሁ ፓርቲሲፔት ማድረግ ትችላላችሁ። የተለያየ እንግዲህ እነዚህን ኦፖርቹኒቲዎች መጠቀም ለምትፈልጉ ታች ላይ ያስቀምጥላችኋለሁ ዲስክሪፕሽን ቦክስ፣ እዛ ላይ ገብታችሁ ቼክ ማድረጋችሁን እንዳትረሱ። እንግዲህ ለዛሬ ያስኩላችሁ ነገር ይሄ ነው። ኢንቴንሽናል ሆናችሁ ኤክስፖዝድ እንድትሆኑና የምትፈልጉትን ነገር አኳየር ለማድረግ ከአሁኑ እንድትሰሩ አሁን ባላችሁበት ስቴጅ ጀምራችሁ እንድትሰሩ አበረታታችኋለሁ። ይሄ ነገር ለህክምና ተማሪዎች ብቻ ሳይሆን ደግሞ ለሁላችንም የሄልዝ ሳይንስ ፊልድ ተማሪዎች እንደሚጠቅም በዚሁ እንግዲህ ላሳስባችሁ እወዳለሁ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።